የሰው አስክሬን ተጨምቆ ወደ ኪዩብ ቅርጽ ቢቀየር አንድ የመጓጓዣ ሻንጣ የሚይዘውን ያህል ቦታ ብቻ ይይዛል። ይህንን በዓለም ላይ ባለን 8.2 ቢሊዮን ህዝቦች ላይ ብናደርገው አጠቃላይ ኪዩብ JFK አውሮፕላን ማረፊያን አንድ ተርሚናል ያህል ቦታ ብቻ ይሸፍናል። ነገር ግን የሳጥኑን መጠን ጨምረን ብናስበው ለሁሉም ሰው የሚሆን መደበኛ የቀብር ቦታ ከላይ ከተጠቀሰው በ8 እጥፍ የሚበልጥ ቦታ ይፈልጋል። አንዳንድ መካነ መቃብሮች የቦታ ጥበት የሚገጥማቸውም ለዚህ ነው። መጸዳጃ ቤቱ ማፍሰስ ጀመረ። የውሃ ወረፋውም በጣም ረጅም ሆነ። ይህም የሆነው የሰው ብዛቱ ከአቅም በላይ በመሆኑ ነበር። አንዳንድ ሰዎች በጣም ከመጣማታቸው የተነሳ ውሃ ቶሎ ለማግኘት ሲሉ የውሃ ቧንቧዎችን ሰበሩ። ይህም ከፍተኛ የሆነ የጭቃ ኩሬ ፈጠረ። ብዙዎችም በደስታ ውስጥ ገብተው ይንቦጫረቁ ጀመር። ነገር ግን ከመጸዳጃ ቤቶቹ የሚወጣው የፍሳሽ ቆሻሻ ወደ ጭቃው መቀላቀል ጀመረ። አንዳንድ ሰዎች ምን እንደሆነ ሳይገነዘቡ ሰውነታቸው ላይ ሁሉ ተቀቡት። በመጨረሻም ድዳቸው መፍሰስ ጀመረ። በአፋቸው ዙሪያ ሁሉ የሚያም ቁስል ወጣባቸው። ከደረሱት በርካታ ጉዳቶችና ሌሎች ችግሮች በኋላ ይህ ዝግጅት በታሪክ ውስጥ ከታዩት እጅግ አስከፊ የሙዚቃ ፌስቲቫሎች አንዱ ሆኖ ተመዝግቧል። አሽከርካሪው ለትራፊክ ፖሊሱ ጥቂት ገንዘብ እጁ ላይ ቢሰጠው ፖሊሱ ዝም ብሎ ይለቀው ነበር። ይህ ድርጊት ደግሞ በከተማዋ በሙሉ ይከናወን ነበር። ስለዚህ ከንቲባው ወደ 2000 የሚጠጉ ፖሊሶችን ከስራ አባረረ። በምትካቸውም ማይምስ ወይም በንግግር ሳይሆን በእንቅስቃሴ መልእክት የሚያስተላልፉ ሰዎችን ቀጠረ። እነዚህ ሰዎች ቅጣት ከመጻፍ ይልቅ ያለ ቦታቸው በሚያቋርጡ መንገደኞች ላይ ይቀልዱባቸው ነበር። አደገኛ አሽከርካሪዎችንም በማላገጥ በህዝብ ፊት እንዲያፍሩ ያደርጓቸው ነበር። በመቀጠልም ከንቲባው ለከተማው ነዋሪዎች የአውራ ጣት ወደታች ምልክቶችን አከፋፈለ። ነዋሪዎችም ህግ የሚጥሱ አሽከርካሪዎችን ለማሸማቀቅ ተጠቀሙባቸው። በዚህም ምክንያት በትራፊክ አደጋ የሚሞቱ ሰዎች ቁጥር ከግማሽ በላይ ቀንሷል። አንድ ዶክተር የታካሚውን የካንሰር እጢ እያስወገደ ሳለ በድንገት መዳፉን ተቆረጠ። በዚህም ምክንያት የካንሰር ሴሎቹ በተቆረጡበት ቦታ በኩል ወደ ዶክተሩ አካል ውስጥ ገቡ። ከ5 ወራት በኋላ ዶክተሩ መዳፉ ላይ ልክ የተቆረጠበት ቦታ ላይ አንድ እብጠት ወጣበት። ምርመራም ሲደረግለት ያ እብጠት ከታካሚው ካወጣው አይነት ተመሳሳይ የካንሰር እጢ መሆኑ ተረጋገጠ። እጢውን ለማስወገድ ቀዶ ጥገና ያስፈልገው ነበር። ከ2 ዓመት በኋላ ግን ዶክተሩ ሙሉ በሙሉ ከካንሰር ነፃ ለመሆን በቃ። መጀመሪያ የቪአር ሄድሴቱን ያደርጋሉ። በመቀጠልም ይህንን እንደ ሎሊፖፕ ያለውን ነገር በምላሳቸው ይልሳሉ። ምላሳቸው የነገሩን ገጽታ ሲነካ ትናንሽ የኤሌክትሪክ መልእክቶች በውስጡ ወደ ተቀመጡ የጄል ፓኬቶች ይላካሉ። ይህም አንዲት ትንሽ የጄል ጠብታ ወደ ምላሳቸው እንዲረጭ ያደርጋል። ይህ ጄል ከምራቅ ጋር ሲቀላቀል በስክሪኑ ላይ የሚታየውን ነገር ጣዕም በትክክል ይፈጥረዋል። ይህ ቴክኖሎጂ ምንም አይነት ምግብ ሳይበሉ የቨርቹዋል ምግቦችን ጣዕም እንዲያጣጥሙ ያስችላቸዋል። ጥሬ የበቆሎ ዱቄትን ከውሃ ጋር በመቀላቀል እንደ ኳስ ያድበለብሉታል። በመቀጠልም አፋቸው ውስጥ በመክተት በምራቃቸው እያራሱ ያሽከረክሩታል። ይህ ሂደት በበቆሎ ውስጥ ያለውን ስታርች ወደ ስኳርነት እንዲቀይር ያደርገዋል። ከዚያም መልሰው ይተፉታል። ይህንኑ ተግባር ብዙ ኳሶች እስኪሰሩ ድረስ ደጋግሞ ይከውኑታል። እነዚህን ኳሶች እንዲደርቁ ካደረጉ በኋላ ከተለያዩ ቅመማ ቅመሞች ጋር ለ1 ሰዓት ያህል ያፈሏቸዋል። ከቀዘቀዘ በኋላም በትልቅ የሸክላ ማሰሮ ውስጥ ያጠሉታል። በመቀጠልም ማሰሮውን ከድነው ያስቀምጡታል። ቀናት እያለፉ ሲሄዱ ፈሳሹ መብላላት ይጀምራል። በሂደትም ከሰው ምራቅ የተሰራ ጥንታዊ ቢራ ይወጣዋል። ልጇ ጥፍሯን ቀባችላት። ነገር ግን በዚያው ምሽት ልጇ በተኛችበት ሕይወቷ አለፈ። እናቲቱ ልጇን ከመውደዷ የተነሳ ልጇ የቀባችላትን ጥፍር ላለመቁረጥ ወሰነች። ዓመታት እያለፉ ሲሄዱም ጥፍሮቹ እያደጉ ሄዱ። የእህቷ ልጆችም ጥፍሯን የመቀባት ስራውን ተረከቡ። በመጨረሻም የእያንዳንዱ ጥፍር ርዝመት 4 ጫማ ደረሰ። ይህም በዓለም ላይ ረጅሙ ጥፍር ያለው ሰው በማለት በጊኔስ ወርልድ ሪከርድ ላይ ስሟ እንዲሰፍር አደረገው። አሁን ላይ ጥፍሯን አስጊጦ ለመጨረስ 4 ቀናትና 15 የጥፍር ቀለም ጠርሙሶች ያስፈልጋሉ። ይህ ሁሉ ጥረት ግን የልጇን ትውስታ ሕያው አድርጎ ለማቆየት ነው። ጨረቃና ፀሐይ በሰማይ ላይ በአንድ በኩል በሚሆኑበት ጊዜ የጨረቃ ብሩህ ክፍል ከኛ ዞሮ ስለሚቆይ ማየት አንችልም። አሁን አንድ ትልቅ የእጅ ባትሪ ይዘን ጨረቃን ብናበራት የምናያት ሊመስለን ይችላል። ነገር ግን በዓለም ላይ ያለው እጅግ ጠንካራው ባትሪ እንኳን መድረስ የሚችለው 3 ማይል ያህል ብቻ ነው። ጨረቃን ሙሉ በሙሉ ለማብራት ቢፈለግ አሜሪካን የሚያህል ግዙፍ የእጅ ባትሪ ያስፈልጋል። ይህ ባትሪ እንዲሰራ ደግሞ መላው ዓለም በአንድ ቀን ውስጥ ከሚጠቀመው የኤሌክትሪክ ኃይል በ3600 እጥፍ የሚበልጥ ኃይል ይፈልጋል። ነገር ግን ከባትሪው የሚወጣው ሙቀት በጣም ከፍተኛ ስለሚሆን በዙሪያው ያለውን የባህር ውሃ ያፈለዋል። ሰማዩንም ወደ ነጭነት በመቀየር በባህር ውስጥ ያሉ እንስሳትን በሙሉ በአንድ ጊዜ ቀቅሎ ይጨርሳቸዋል።
ይህች ወጣት የቦባ ሻይ ስትጠጣ በውስጡ ያሉትን ጥቁር ኳሶች ሳታኝክ ሙሉ በሙሉ ትውጣቸዋለች። ይህንን ድርጊት ሁል ጊዜ በልምድ ስለምታደርገው ሆዷ ኳሶቹን በፍጥነት መፍጨት አልቻለም። ይህም ኳሶቹ በሆዷ ውስጥ እንዲጠራቀሙ አደረጋቸው። እነዚህ ተለጣፊ ኳሶች እርስ በርሳቸው ተያይዘው አንጀቷን ዘጉት። በዚህም ምክንያት ወደ መጸዳጃ ቤት መሄድ ፈጽሞ የማይቻል ሆነባት። በመጨረሻም ዶክተሮች በኤክስሬይ ምርመራ ሲያዩ በሆዷ ውስጥ ከ100 በላይ ያልተፈጩ የቦባ ኳሶች አገኙ። ነገር ግን የማለስለሻ መድኃኒት ከተሰጣት በኋላ በስተመጨረሻ ወደ መጸዳጃ ቤት መሄድ ችላለች። በ1800ዎቹ የነበሩ ሰዎች የወደፊት ፖሊሶች እንዲህ አይነት አልባሳት ይለብሳሉ ብለው ያስቡ ነበር። ፖሊሶች በራሳቸው ላይ ከፍተኛ ድምጽ የሚያወጣ የኤሌክትሪክ መሳሪያ በሄልሜታቸው ላይ ይገጥማሉ። ይህም ሌሎች ፖሊሶች ተሰባስበው ረብሻዎቹን እንዲቆጣጠሩ ምልክት ይሰጣል። በመቀጠልም በጀርባቸው ከሚያዝሩት ቦርሳ ውስጥ የሚወጣ የውሃ ቧንቧ ነበራቸው። ይህም በቦርሳቸው ውስጥ ካለው ተንቀሳቃሽ የውሃ ታንከር ጋር የተያያዘ ሲሆን ረብሻ ፈጣሪዎችን በውሃ ለመበተን ይረዳቸዋል። አንድ ሰው በጣም ከተጠጋቸው ደግሞ በእጃቸው እጅጌ ውስጥ የተደበቀ የኤሌክትሪክ ሽቦ በመጠቀም በኤሌክትሪክ ንዝረት ተቃዋሚውን ማንበርከክ ይችላሉ። እንግዲህ በ1800ዎቹ የነበሩ ሰዎች የወደፊት ፖሊሶች እንዲህ አይነት ገጽታ ይኖራቸዋል ብለው ገምተው ነበር። ከነዚህ መሳሪያዎች መካከል አንዳንዶቹ በተግባር ላይ ውለዋል። ነገር ግን እነሱ ባሰቡት መንገድ አይደለም። ሰውየው ወደ ወንዝ ውስጥ ዘለለ። በዚህ ወቅት ሰው ሰራሽ ጥርሱን ደግፎ የያዘው መቆጣጠሪያ ላላና ተንሸራቶ ወደ ጉሮሮ ውስጥ ገባ። ይህም አየር የሚያልፍበትን መንገድ ሙሉ በሙሉ ዘጋው። ሰውየው ትንታ ይዞት በተንፈስ አቅቶት በውሃው ላይ መንፈራገጥ ጀመረ። በወንዙ ዳርቻ ላይ የነበረ ሌላ ሰው ግን ሰውየው በውሃው ላይ ሲንፈራገጥና ወደ ውስጥ ሲሰምጥ ቢያየውም እየዋኘ ብቻ መስሎ ትቶት ሄደ። ሰዎች የሆነ ችግር መኖሩን በተረዱበት ጊዜ ሰውየው በጥርስ መቆጣጠሪያው ምክንያት መተንፈስ አቅቶት ታፍኖ ሕይወቱ አልፎ ነበር። ከሰዓታት በኋላ ፖሊሶች አስከሬኑን ከወንዙ ውስጥ አውጥተው ሲመረምሩ ያን ሰው ሰራሽ ጥርስ ደጋፊ በጉሮሮ ውስጥ በጥልቀት ተቀርቅሮ አገኙት። የፋርስ ጦር ከግብጽ ሰራዊት ጋር ፊት ለፊት በሚፋጠጡበት ወቅት በጦርነት ግንባር ላይ በደርዘን የሚቆጠሩ ድመቶችን ለቀቁ። እንደ ታሪክ አፈታሪኮች ከሆነ የግብጽ ወታደሮች ድመቶቹን ባዩ ጊዜ ግራ ተጋብተው አመነቱ። ምክንያቱም ግብጻውያን ድመቶችን እንደ ቅዱስ ፍጡር አድርገው ይቆጥሯቸው ነበር። በድመቶቹ ላይ አንዳች ጉዳት ቢያደርሱ አማልክቶቻቸው የሚቀጧቸው ይመስላቸው ስለነበር በጣም ፈርተው ነበር። ወታደሮቹ ድመቶቹን ሳይነኩ ለማለፍ ሲሞክሩ ትኩረታቸው ተበተነ። ይህ ደግሞ ጠላቶቻቸው የነበረው የፋርስ ጦር የግብጽን የመከላከል መስመር ሰብሮ እንዲገባ ምቹ አጋጣሚ ፈጠረላቸው። በመጨረሻም የግብጽ ሰራዊት በጦርነቱ ተሸነፈ። ይህም ሁሉ የሆነው በጥቂት ድመቶች ምክንያት ነበር። ይህ ግለሰብ የስጋ መጥበሻዎቹን በግሪሉ ላይ ያኖራቸዋል። ስጋው መብሰል የሚጀምረው ደግሞ ከእሳተ ገሞራ በሚወጣ ሙቀት ነው። ይህ እሳተ ገሞራ ከብዙ መቶ ዓመታት በፊት የፈነዳ ቢሆንም አሁንም ድረስ የውስጠኛው አለት በጣም ሞቃት ነው። በአለቱ ቀዳዳ ውስጥ ውሃ ብታፈስ በሰከንዶች ውስጥ ወደ ትነትነት ይቀየራል። የደረቀ ሳርም ቢሆን አለቱን ሲነካ ወዲያውኑ በእሳት ይያያዛል። በቀዳዳው አናት ላይ የግሪል መጥበሻ በማስቀመጥ ከመሬት ውስጥ የሚወጣውን ከፍተኛ ሙቀት በመጠቀም ስጋውን በሚገባ መጥበስ ይቻላል። ይህም ስጋው ፍጹም በሆነ ሁኔታ እንዲበስል ያደርገዋል። ከሟች ሰው አካል ላይ ስብ ይወሰዳል። ከዚያም ማናቸውም አይነት በሽታዎች እንዳሉበት በምርመራ ይጣራል። በመቀጠልም በውስጡ የሚገኘው የሟቹ ሰው የዘር ቫይረስ እንዲወገድ ይደረጋል። የጸዳውና የተለየው ስብ በመርፌ ውስጥ ይሞላል። ሐኪሙ ይህን ስብ ወደ መቀመጫ በመርፌ ይወጋዋል። ይህም መቀመጫው ይበልጥ እንዲወጣና ክብ ቅርጽ እንዲኖረው ያደርጋል። ከሟች ሰው የተወሰደው ስብ በውስጡ ያለው የዘር ቫይረስ በጣም አነስተኛ ስለሆነ ሰውነት ስቡ የራሱ እንደሆነ አድርጎ ያስባል። በዚህም ምክንያት የሰውነት ህዋሶች ከስቡ ጋር ይዋሃዳሉ። ይህም ስቡ ባለበት እንዲቆይና ቅርጽ እንዲይዝ ያደርገዋል። ነገር ግን ይህ የውበት መጠበቂያ መንገድ እስከ $100,000 ሊያስወጣ ስለሚችል የሚደረገው በሀብታም ሰዎች ብቻ ነው። በቀዶ ጥገና ወቅት የተሳሳተውን እግሩን ቆረጡት። ይህ ሊሆን የቻለው የሰውየው የሕክምና ሰነድ ላይ በበሽታ የተጠቃው የግራ እግሩ እንደሆነ ተሳስቶ ተመዝግቦ በመገኘቱ ነበር። ነገር ግን ትክክለኛው የታመመው እግሩ የቀኝ እግሩ ነበር። ለቀዶ ጥገናው በገባ ጊዜም ጤነኛው እግሩ ላይ ምልክት ተደረገበት። ከእንቅልፉ ሲነቃ የተሳሳተው እግሩ እንደተቆረጠ ተረዳ። ይህ ማለት የታመመውን እግሩን ለማስቆረጥ በድጋሚ ሌላ ቀዶ ጥገና ማድረግ ነበረበት። ነገር ግን በጉዳዩ ላይ ክስ መስርቶ ከ$1 ሚሊዮን በላይ ካሳ ማግኘት ችሏል። ለዝግጅቱ ድምቀት እንዲሰጥ በማሰብ ባለቀለም የበቆሎ
ዱቄት ወደ አየር መተኮሻው ውስጥ ጨመሩና ተኮሱት። ዱቄቱ ወደ መድረኩ መብራቶች ተበተነ። ነገር ግን የመድረኩ መብራቶች በጣም ሞቃት ነበሩ። የዱቄቱ ማሸጊያ ላይ ደግሞ በከፍተኛ ሙቀት አጠገብ እንዳይሆን የሚል ማስጠንቀቂያ በግልጽ ተጽፎ ነበር። ምክንያቱም የበቆሎ ዱቄት በጣም በቀላሉ የመቀጣጠል ባህሪ ያለው። አዘጋጆቹ ግን ማስጠንቀቂያውን ችላ አሉት። በዚህም ምክንያት የተበተነው ዱቄት ወደ ትልቅ የእሳት ኳስ ተቀይሮ በአየር ላይ ተበተነ። እሳቱም በመድረኩ አቅራቢያ በነበሩ በመቶዎች የሚቆጠሩ ሰዎች ላይ ተዛመተ። ሰራተኞቹም እሳቱን ለማጥፋት የተሳሳተ የእሳት ማጥፊያ ተጠቀሙ። ይህ ደግሞ ዱቄቱን ይበልጥ እንዲበተን በማድረግ እሳቱን ይበልጥ አቀጣጠለው። በጊዜ መከላከል ይቻል በነበረ አደጋ ከ500 በላይ ሰዎች ሲቆስሉ 15ቱ ግን ሕይወታቸውን አጥተዋል። ቀበሮን እንደ ውሻ በቤት ውስጥ አላምዶ ማሳደግ ጥሩ ሐሳብ ሊመስል ይችላል። ነገር ግን እውነታው ከዚህ ይለያል። ቀበሮች የራሳቸውን ክልል ለማካለል በየቦታው ይሸናሉ። ሽንታቸው ደግሞ ልክ እንደ ስካንክ እንስሳ ሁሉ በጣም መጥፎ ጠረን ያለው ኬሚካል ስለሚገኝበት መላ ቤቱን በግማት ይሞላዋል። በተጨማሪም ቀበሮ አሰልቺ ሲሆንበት ሶፋችሁን ይቀደዋል፣ ጠረጴዛችሁንም ይግጠዋል ወይም አጥሩን ዘሎ ይሸሻል። በምግብ ለማለማመድ ብትሞክሩ እንኳን በሆነ ነገር ብትቀጡት ሊነክሳችሁ ይችላል። በዚህም ምክንያት ነው በአሜሪካ ከ20 ግዛቶች በላይ ውስጥ ቀበሮን እንደ የቤት እንስሳ ማሳደግ በሕግ የተከለከለው። አንዳንዶች ደግሞ ቀበሮች ለቤት እንስሳነት ሳይሆን ለጌጥ ይሻላሉ ይላሉ። ኤሌክትሮኒክስ ሲሰራ እያንዳንዱን ብረት ለብቻው ሶልደሪንግ ማያያዝ በጣም አድካሚና ረጅም ጊዜ የሚወስድ ስራ ነው። ነገር ግን ይህንን ስራ በፍጥነት ለመስራት የሚያስችል አንድ አስገራሚ ዘዴ አለ። ይህ ዘዴ ዌብ ሶልደሪንግ ይባላል። በመጀመሪያ የኤሌክትሮኒክስ ሰሌዳው ልዩ በሆነ ኬሚካል ውስጥ ይነከራል። ይህም ብረቶቹ እንዲጸዱ ያደርጋቸዋል። በመቀጠልም ሰሌዳው የቀለጠ ብረት ወዳለበት ገንዳ ይወሰዳል። ሰሌዳው በቀስታ በብረቱ ላይ ሲያልፍ የቀለጠው ብረት ከስሩ ያሉትን ሽቦዎች ብቻ በመንካት ሁሉንም በአንድ ጊዜ አያይዞ ይጨርሳል። በዚህም አድካሚው ስራ በሰከንዶች ውስጥ ይጠናቀቃል። እንቁላሉን 400 ዲግሪ በጋለ መጥበሻ ላይ ጨምረው ለ4 ሰከንድ ያህል ካማሰልከው በኋላ ዳርዳሩን አስተካክለው ይህንኑ ድርጊት 5 ጊዜ ደጋግመው በመቀጠል እንቁላሉ እንዲረጋ መጥበሻውን እሳቱ ላይ በኃይል ምታው። ከ4 ሰከንድ በኋላ ከእሳቱ ላይ አውርደው። ቀጥሎም መጥበሻውን ዘመም አድርገ ኦምሌቱን በራሱ ላይ አጠፈው። ከዚያም የታጠፈውን ጫፍ ለ5 ሰከንድ እሳቱ ላይ አቆየውና ሌላኛውን ወገን በማጠፍ መጋጠሚያ ፍጠር። በመቀጠል መጥበሻውን በፍጥነት ወደ ላይ አንሳው። ከፍተኛ ቦታ ላይ ሲደርስም ኦምሌቱን ገልብጠው። የታችኛው ክፍል እንደታሸገ ኦምሌቱን በዶሮ ሩዝ ላይ አድርገው። መሃል ላይ ስትቆርጠው በውስጡ ያለውን በሚያምር ሁኔታ የበሰለ እንቁላል ታገኘዋለህ። ልጅቷ እንደተወለደች ዶክተሮች የልብ ትርታዋን ሊያገኙ አልቻሉም። በመሆኑም ሕይወቷ ማለፉን አረጋገጡ። ወደ አስክሬን ምርመራ ክፍል ተወሰደች። ነገር ግን ወላጆቿ የመጨረሻ ስንብት ለማድረግ ፈለጉ። ከ12 ሰዓታት በኋላ ሳጥኗን እንዲያዩ ተፈቀደላቸው። ነገር ግን ሳጥኑን ሲከፍቱት በቅዝቃዜ የተሸፈነችው ሕፃን ቀስ ብላ አለቀሰች። ዶክተሮች እሷን ለማከም በፍጥነት ደረሱ። ሕይወቷንም አተረፉ። ለምን መጀመሪያ ላይ እንደሞተች ተቆጥራ እንደነበር ግን እስካሁን ማንም በእርግጠኝነት የሚያውቀው ነገር የለም።